እንግዲህ ተመልካቾቻችን በአሁኑ እዚህ ስመጣ ብቻዬን አልመጣሁም። ሰላም ትባላለች። ፎሎወሬን ይዤ ነው የመጣሁት እዚህ ድረስ። እሺ እንደዚህ ከባድ እንደዚህ መልእክትን ታስተላልፋለህ? ምንም መልእክት የለም። ቤተክርስቲያኑን እናሳያችኋለሁ። በእኛ መዋጮን ይሰራው ቲክቶክ እና ቴሌግራም ግሩፕ አለ፣ ፌስቡክ አለን። እዛ ላይ 200 ብር እያዋጣን የሰራ ነው ቤተክርስቲያን ነው። ያው እንግዲህ ተመልካቾቻችን መልክዓ ምድሩ እጅግ በጣም አስደሳች ነው። የምታዩትን ይመስላል። ለእግዚአብሔር መልካም ፍቃድ እዚህ ጋር በሰፊው እንግዲህ አብነት ትምህርት ቤት የሚኖረን ይሆናል። እዚች ጋር ይሄ ሙሉ ይሄኛውን ሳይድ አዳሪ አብነት ትምህርት ቤት ምንገነባበት ቦታ ነው። አሁን ለጾመ ፍልሰታ መተን ነው እንግዲህ ያለን ቁጥር እጅግ በጣም አነስተኛ ነው። ቤተክርስቲያኑን እናሳያችኋለሁ። በእኛ መዋጮን የሰራው ቲክቶክ እና ቴሌግራም ግሩፕ አለን፣ ፌስቡክ አለን። እዛ ላይ 200 ብር እያዋጣን የሰራ ነው ቤተክርስቲያን ነው እና እንደምታዩት ነው አካባቢው ከምላችሁ በላይ እጅግ በጣም ለጥሞና እንደው ከተማ ጫጫታ ምን ለሸሸ ሰው እዚህ እጅግ በጣም ጥሩ መልክዓ ምድር ነው ያለው። ለሱባኤ የሚሆን ቦታ ነው እንደ እግዚአብሔር ፍቃድ። ወደፊት ከአብነት ትምህርት ቤቱ ጎን ለጎን እዚህ የምታዩት ቦታ ላይ ትልልቅ የሱባኤ ቤቶችን ሰርተን እናንተና ወዳጆቻችን መንጋብስ ይሆናል። አሁን አንድ ጋራ አለች፣ ይባል የምትመለከቱት ጋራ፣ እሷን የምንወጣ ይሆናል። አብራችሁን ተከታተሉን። እስከዛ ድረስ ከሆነ አይከብደንም። ያው ለተመልካቾች አሁን ዩቲዩብ ላይ የሚጫን ነው። ራስን አስተዋውቅ። አታስተዋውቅም? ስምህን ከዛ ደግሞ እዚህ አገልግሎት ድርሻህን ታስተዋውቃለህ እኮ። እና ጠጋበል መጀመሪያ አስተዋውቀ ነው የምትወጣው። እሺ አሁን ራስን አስተዋውቅ በደንብ። እሺ ዲያቆን ደመቀ እና እዚህ ቤተክርስቲያኑ ቀዳሽ ነን፣ ሰሞኑን ነን እና እዚህ አሁን ለምሳሌ ወደ ልማቱ ለመሄድ የቤተክርስቲያኑ ልማት ለመሄድ ለመጎብኘት ምናምን እየተዘጋጀን ነው የሚያሳይ ቪዲዮ ነው። እሺ እንደዚህ እንቅረጽ። እንደዚህ መልእክትን ታስተላልፋለህ? ምንም መልእክት የለም። መልእክትን ራስ ምን እንደሆነ ያው እንግዲህ እታችን ሰላም አለች። ጥላይ ነሽ እንዴ ኩምዞሪ አሁን ለዩቲዩብ ከ7 ወር በኋላ አቋርጠን የጀመርነው ቪዲዮ ነው ይሄ። የሆነ መልእክት ካለሽ እስቲ አስተላልፊልን። እንግዲህ ተመልካቾቻችን በአሁኑ እዚህ ስመጣ ብቻዬን አልመጣሁም። ሰላም ትባላለች። ፎሎወሬን ይዤ ነው የመጣሁት እዚህ ድረስ በከባድ ውትወታ እና ምን ተሰማሽ? በጣም ደስ እየወረድሽ ጥለው እንዳይሄድ በጣም ነው ደስ የሚለው። ቦታ እንዲያስጎበኛችሁ እጅና ጉርዛችሁ እንደኔ ጸልያችሁም ቢሆን መልክዓ ምድሩ እንግዲህ ያው ተመልካቾቻችን ያው አንቺም ገብተሻል ከመልክዓ ምድሩ ጋር እና አሁን የቤተክርስቲያኑ ማሳ አለ፣ እርሻ አይመጡ መምህር የቤተክርስቲያኑ እርሻ አለ። ወደዛ እየሄድን ነው። አብራችሁን ተጓዙ። ይሄን ቦታ የቦታ እንግዲህ የሚገኘው ከአዲስ አበባ ይመስለኛል 120-30 አካባቢ ነው። ከደብረ ብርሃን 30 ኪሎ ሜትር ርቀን አንኮበር ውስጥ ነው ያለ ነው። አናጅ ጋር መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ነው እንግዲህ ያለ ነው። አብራችሁን ቆዩ። አሁን የዚህን ውሎ ርዕስ መስጠት አልቻልንም። እንግዲህ የውሏችን ርዕስ ምንድነው ያልሽው? ሰላም ተመልካቾች ይወስኑታል። የዚህን ቭሎግ ስም በኮሜንት ስታምር ቤተክርስቲያን ነው። ቻችን እንግዲህ ወደ 2 አመት ተኩል እስከ 3 አመት አካባቢ ተመላልሰን
ቼክ እያደረግን ግንባታው እዚህ ጋር ደረስ ነው። የመጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ከኋላ የምታዩት ይመስላል። አሁን እየተጓዝን ያለ ነው ወደ ቤተክርስቲያኑ ማሳ ነው። አብራችሁን ቆይ። የቱ ከዚህ ወርታች ቤተክርስቲያኑ ነው? ይሄ ሙሉ ጫካ ማለት ነው አይደል? ይሄልና ነው ሁሉ የተጓዝ ነው ጫካውን ናስቲ ቢጤ ለምን ቢጤ እንደተባልክ እስቲ ቢጤ ኧረ ምንም አያስቅም። እሺ ስለሚስቅ ነው ቤጤ የተባለው። ኧረ ማዘር ነው ያወጣችልኝ አለ። ምን ማለት ነው ቢጤ? ስም እኮ ስም ነው። አሃ የማን አምሳያ ነህ? የማዘር ተመሳሳይ ስለሆንክ ነው ቤጤ የተባልከው። እሺ ቢጤ ቆይ እህታችን እስቲ ምን እንደምትሰራ ሄድን ጠይቅ። ምን አለሽ? እግዚአብሔር ይመስገን። እንዴት ነሽ? አለን። ምንድነው እሱ? እንትን ምንድነው? ሰፌድ ነው የሚሰራው። በዚህ ነው አይደለ? በዚህ ነው የሚሰራው። ይሄ ደርቆ ስንት ቀን ይፈጃል? ብዙም አይፈጅም። አንቺ ነሽ ምሳሌው? ገና ልትሰሪ ልምዱ አላ። ኧረ ተይ አብረን እንልቀምና እንሞክር። አታስለማምጂም? መምህር የለሽም? ወንድ አይሰፋም? ለምን? ወደ እርሻ። ስለዚህ ልሂድልሽ። ወንድ ወደ ግብርና ነው ብላለች። እንግዲህ እህታችን ታቂም ወሬት የማን ሐውልት? የቢጤ ቤት እንግባ። የቱ ጋር ነው ቤት? ትስቃለህ? ቤቱ ጋር ነው። እዚህ ሰፈር ማን አለ ቤተክርስቲያን የሚመጣ? ደጀኔቱ የቱ ደጀኔ? የኛው ነው ቤቱ። እንዴት ዝም ብለን መክሰስ አይሰጠው? እቺኛው ቤት አይደል ያልከኝ? ሐውልቱ የማን ነው? ቀብር እዚህ ላይ ነው። መሰረት ድንጋይ ነው እንዴ? ወይ እዚህማ በጣም ያለፋል። ጃምራ ነስቲ አይ ነኝ ካሜራ ሽበኔ ሙዲያሽ ሶስት ዛሬ በውሏችን ምን ሰርተናል? እኔ አለው ይታያለው ግን እሺ፣ በውሏችን ጅራፍ ሞክረናል፣ ሰፌድ አሰራር አይተናል፣ የቤተክርስቲያኑ ማሳ አይተናል። ቀጣይ ቤተክርስቲያኑ ደግሞ ዞረን በስፋት የምናሳያችሁ ይሆናል። ቤቱ ጋር ነው ወርደው
ሰላም ለኪ ቅድስት ቤተክርስቲያን። እሺ ተመልካቾቻችን እቺ የምታዩት እንግዲህ እቺ ቤት የአብነት ተማሪዎቹ ቤት ነች። ይሄንን ነው እንግዲህ ቀይረን እንሰራለን ያልኳችሁ። እና ደግሞ የምታዩት ቤተክርስቲያናችን እቺን ትመስላለች። የድሮዋ እየተከተለኝ ነው ካሜራው። ከኋላ ያለውን ትመስላለች። የዛሬ ቪዲዮአችን ይሄን ይመስላል። በቀጣይ እንገናኝ።